ሰላም እንዴት ናችሁ የኢንፎ ገበታ ቤተሰቦች? በዛሬው ጤና ተኮር ጥንክራችን ስለ ጨጓራ ህመም መንስኤዎችና መፍትሄዎቻቸው ይዘንላችሁ ቀርቤያለሁ። በዚህ አስከፊ ህመም እየተሰቃዩ ከሆነ አብረውኝ ቆይተው ፍቱን መድኃኒት እንዲያገኙ ጋበዝኩ። ፍቅሩ ተስፋዬ ነኝ። የጨጓራ በሽታ መንስኤዎች እንደ ሰው ቢለያዩም ጉዳቱ ግን በሁሉም ማለት ይቻላል አንድ አይነት ነው። እስከ ሞትም ሊያደርስ የሚችል እንደሆነ ባለሙያዎች ያስረዳሉ። የጨጓራ በሽታ ዋነኛ መንስኤ ተብሎ በባለሙያዎች የተረጋገጠው ሂልኮ የተሰኘው ባክቴሪያ ሲሆን ይህም ባክቴሪያ በአብዛኞቻችን ጨጓራ ውስጥ የሚገኝ እንደመሆኑ በተለይም ንጽህናው ያልተጠበቀ ምግብ በምንመገብበት ወቅት ይቀሰቀሳል። ይህ ባክቴሪያ የጨጓራ በሽታን ብቻ ሳይሆን ቆየት ብሎ እኛም ችላ ካልነው ወደ ካንሰርነት የመለወጥ ባህሪ አለው። የጨጓራ በሽታን ያመጣሉ ተብለው ከተረጋገጡ መንስኤዎች መካከል ሌላኛው አልኮልን አዘውትሮና በከፍተኛ መጠን መውሰድ ይጠቀሳል። ይህም ሲባል አልኮል መጠኑ ትንሽ እንኳን ቢሆን በምንወስድበት ጊዜ ጨጓራችን ውስጥ ያለውን አሲድ በከፍተኛ ሁኔታ በመጨመር ሆዳችን ጋር ከፍተኛ የሆነ የህመም ስሜት ይፈጥራል። ይህም ማስመለስን ይጨምራል። ከላይ ከጠቀስኳቸው በተጨማሪ ጨውና የሚያቃጥል ቅመም የበዛባቸው ምግቦች መመገብ ለጨጓራ አይመከርም። እንዲሁም ሎሚን የመሳሰሉ ውስጣቸው አሲዲክ ይዘት ያላቸውን ፍራፍሬዎች አብዝቶ መውሰድም እንደ አንድ የጨጓራ በሽታን ከሚያባብሱ ምክንያቶች ውስጥ የሚጠቀሱ ናቸው። ንዴትና ጭንቀት ሌሎኞቹ የጨጓራ በሽታን ከሚያባብሱ ነገሮች መካከል ሲጠቀሱ ንዴት በተለይም እድሜያቸው ጠና ላለ ሰዎች አስቸጋሪ እንደሆነ ይነገራል። ከሚያናድዱ ነገሮች ራሳችን ራቅ ማድረግ ደግሞ ለዚህ መፍትሄ ይሆናል። ጨጓራዬን ያቃጥለኛል፣ ያመኛል ካሉ ደግሞ የሚከተሉትን ነጥቦች በመተግበር እፎይ ማለት ይችላሉ። የመጀመሪያው የምግብና መጠጥ አመራረጣችን ባለሙያዎቹ ሲያስቀምጡ የጨጓራ በሽተኛ ከሆኑ ያማሩትን ሳይሆን የሚስማማዎትን ብቻ መመገብ እንዳለቦት ነው። የሚስማማኝን እንዴት ነው ማውቀው ካሉ ደግሞ ምግብ አቅርበው ተመግበው ከጨረሱ በኋላ ሆዶት አካባቢ የሚያቃጥል ስሜት የሚሰማዎት ከሆነ የተመገቡት ምግብ ለጨጓራዎት የሚስማማ አልነበረም ማለት ነው። ተመግበው ጨርሰው ምንም አይነት ስሜት ካልተሰማዎት ደግሞ ያንን ምግብ ከሚስማማዎት ምግቦች መካከል መድበው አዘውትረው እንዲወስዱ እንመክራለን። የአካል ብቃት እንቅስቃሴን አዘውትረን መስራትም እንደ አንድ ቅድመ ጥንቃቄ ተደርጎ ይወሰዳል። የአካል ብቃት እንቅስቃሴን አዘውትረን በምናከናውንበት ወቅት የጨጓራችን ብቻ ሳይሆን የነጭ የደም ሴላችንን መጠን በመጨመር ይህን አስከፊ በሽታ ለመከላከል ይረዳናል። ሌላኛው የግልን ብቻ ሳይሆን የአካባቢያችንን ንጽህና መጠበቅ ደግሞ እንደ አንድ የጨጓራ በሽታን የምንከላከልበት መንገድ ተደርጎ ይወሰዳል። ስለዚህ ሁልጊዜ ምግብ ከመመገባችን በፊትና ከተመገብን በኋላ እጆቻችንን በንጹህ ውሃና ሳሙና መታጠብ እንዳንረሳ እንመክራለን። ለዛሬ ይዤላችሁ የቀረብኩት ጤና ነክ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ የፌስቡክ ላይክ ፔጃችንን ኢንፎ ገበታን ላይክ በማድረግ የተለያዩ አስተያየቶች ካሏችሁ እንዲሁም የዩቲዩብ ቻናላችንን ኢንፎ ገበታን ሰብስክራይብ በማድረግ ኮሜንት ላይ ማቅረብ ትችላላችሁ። በቀጣይ እስከምንገናኝ ድረስ ፍቅሩ ተስፋዬ ነኝ። ሰላም።